ወጊና ተወጊ መሀል ማን ይገባል? እብድን ሳይሆን እብድን ያገለገለ ነው መፍራት አለገስጥ። ምን ማለት ነው አቶ ቋጭ? እብድን ያገለገለ ሁሉ ከማህበረሰቡ ተገሎ ይኖራል? አይ እዳይድ አይደለም። ይኸውልህ ማለቴ ሁለት ማሊያ ለብሱ። ይሄ አንዳንዱ ለሁለት ማሊያ የሚለብስ አላወልቅም የሚል አንዴ በጤ አንዴ በጬ እንዴ ማህበረሰቡን እያምታታ አስቸግሮ ይሆናላ። በሱ ምሳሌ ይኸው ተዋረዱ እስካሁን ድረስ እኔ ምላስ ላይ የመጣው አይባልም አቶ ቋጭ። ኧረ አይ እንዴ በአንድ ማሊያ የሚያውክህ እኮ እሺ ትችላለህ። በሁለት ማሊያ የሚያውክህ እኮ በምንም አትችለውም እኮ እያበላኸውም እያጠጣኸውም አትችለውም። አየለ ቢሆንም እንዲህ ማለት አይገባም። አንተ ለማህበረሰቡ ማገዝ ሲገባ መንገድ ማስተካከል ሲገባ እብድን ያገዘ ሁሉ እየተገፋ እስከ መቼ? አይ አልኩኝ እኮ አልኩኝ ተዋረዱን አልኩኝ። ለምሳሌ የሰጡት እንግዲህ አልኩኝ። እኔ ያገለገለን መቃወሚ አይደለም ግን ሁለት ማሊያ አይተው በሁለት ማሊያ እኮ ተወጥረናል። ውጥር ተጋርገናል። ውጥር ወደኛ ወደዚህ በአንድ ቁጥር በሶስት በአራት እንዴ ቁጥር አያልቅባቸው እንዴ። አረ የሰው ያለ እንዲያው ሕክምናውን እንትን እኔ እኮ ሕክምናን እኮ ሞቅ ላደርግ ነው የመጣሁት። አረ የሰው ያለ ከአእምሮ ትኩሳት አትጠብቅ። ምላስህ ግራ ክትር ነው። አይ እንዴ ከማንበብ ከመመራመር ከመፈላሰፍ በአንዴ ቢጩ ዶክተር ብለው እኮ ማዕረግ የሰጡ እኮ ወደው አይደለም እንዴ። ተው እንጂ ተው። አቋም ይኑርህ። ከተማረም ያልተማረም የማይገለባበት በፍጹም የለም። አየህ ከተማረም ካልተማረም የምትቀበለውን አመዛዝነህ ተቀበል። ያኔ አንተ ሁከት የለብህም ሁከት የለብህም። ስማ ቋጭ፣ አረ ሳለ አይ ይኸውልህ በአደባባይ እኮ የራስህን ይሄን የምርምር ውጤት እኮ የምርምርን ውጤት እኮ በራስህ ብትሞክረው እኮ ብትሞክረው እኮ ይኸውልህ እቺ ቤት በተወጊና በተወጊ ትርምስምሷ ነበር የሚወጣው። አንተም ግራ እየገባ አንተም የታወቀው ይመጣል፣ የሚያውክ ይመጣል፣ የሚተዋወቅ ይመጣል። ያን ሁሉ እንደው ስታክም አንዱን ደግሞ ተሳስተህ ወይም ደግሞ ባዳራቁ ትሰጠው ይሆናል። ያለበት ሰው ይጥፋ። እኔማ ልንገርህ የሰው ያለ ብዬ የማንንም ጨባሪሽ እጎትታለሁ። ይኸውልህ እዚህ ካባ ወደ ካባ ያለው ያ ዶቄ አታውቀውም እንዴ? ታዲያስ በቃ እሱ እኮ የተናገረው መሬት ጠብ አይልም እኮ ነው የሚባለው። አረ እንደሱ አይነቱን ብታገኝልኝ ነው። ስብሰባ ላይ ምን እንደታውቃለህ? እጁን አውጥቶ ጥያቄም አለኝ ተቋሞም አለኝ መልስም አለኝ በ30 ደቂቃ ውስጥ ልጨርሰው አልችልም። ማንም ሰው እንዳያውከኝ ይሄ መድረክ አቋሜ ሊገፋ አይችልም። እንዴ በአንድ የሶስት ነገር እንዴ ተቋሞም ጥያቄም መልስም እንዲህ አይነቱን ነበር። እንዲህ አይነቱን ይኸውልህ የተምታታው ሁከታም ነበር ወስደህ እንደው እንዲህ አይነቱ እኮ ነው ሁከታም። አየህ ማንበብ ሙሉ ሰው እንደሚያደርግ ቢያምን ኖሮ መረጃውም መልሱም እሱ ጋር ራሱ ጋር ይኖር ነበር። ታዲያስ ያስከብረው ነበር። ማንበብ ሙሉ ሰው ያደርጋል የሚባለው ያስከብረው ነበር። አሁን መጣሁ ወደ ሀሳብ